በገበያ ሽያጭ ረዳትነት ሙያ ለሥራ የተወዳደረች ሴት ለቃለ መጠይቅ ከተቀጠረችበት ረፋድ 4 ሰዓት ዘግይታ ከቀኑ 6 ሰዓት ተኩል ላይ ትደርሳለች። ልክ እንደገባችም ፈገግታ በተሞላ ፊት ቃለ መጠይቅ ለማድረግ የተሰየሙትን 2 ሰዎች ሰላምታ ትሰጣለች። አንደኛው ፈገግ በማለት መልሶ ሰላም ሲላት፣ ሁለተኛው ከቁርባን በኋላ አፋችንን ለምን እንሸፍናለን? ቤተ ክርስቲያናችን ውስጥ የሚደረጉ ሃይማኖታዊ ድርጊቶች ሁሉ የራሳቸው የሆነ መጽሐፍ ቅዱሳዊ መሠረት አላቸው። በመጽሐፍ ቅዱስ ላይ ጌታችን ነፍሱን ከሰጠ በኋላ ቅዱስ ዮሴፍና ቅዱስ ኒቆዲሞስ ትዕግሥት መራራ ፍሬዋ ደግሞ ጣፋጭ ነው። የታገሰ ሰው ከምርጡ ፍሬ ይበላል። አንድ ጊዜ አንዲት ድሃ ሴት የወይን ተክል ባለበት ማሳ በኩል እያለፈች ነበር። ማሳው በሚያማምሩና በበሰሉ የወይን ዘለላዎች የተሞላ ነበር። ሴቷ ጠምቷት ስለነበር የወይኑን ማሳ እያየች ከነዚህ የበሰሉ ፍሬዎች አንዱን ወለላ የሚሰጠኝ በአንድ ወቅት አንድ ካህን ከገዳም አንድ ባልና ሚስት ጋር ጥየቃ መጡና ሳሎን ውስጥ ተቀምጠው ባልና ሚስት ከውስጥ እሳቸውን ለማስተናገድ ጉድ ጉድ ይላሉ። ከዛም ወደ ሳሎን ሲመጡ ጠረጴዛ ላይ ያስቀመጡት ብር የለም። በዚህን ጊዜ ሚስት ባሏን ጠርታ ጠረጴዛ ላይ ያስቀመጥኩትን ብር አንስተኸው ነው እንዴ ስትለው፣ ኧረ በፍጹም በየሰዓቱ የጽሑፍ መልእክት ይልክልሽ ነበር። ባገኘው አጋጣሚ ሁሉ ደህና ነሽ፣ እንዴት እንደናፈቅሽኝ ዛሬ ብታይ እያለ ይልክልሽ ነበር። አሁን በድንገት ከመቼ እንደሆነ በቅጡ ሳትረጂው የጽሑፍ መልእክቶች መነሻ አንቺ ነሽ። የእሱ ሚና መመለስ ብቻ ሆኗል። መልሶች አጥረዋል። ጭራሽ እኔና ባሌ 4 ዓመታትን በፍቅር ኖረናል። በትዳር ደግሞ 4 ዓመታትን። ትዳርና ፍቅር የተለያየ ነው እያልኩ አይደለም። እኔና ባሌ ከትዳር በኋላ ጥሩ የፍቅር ሕይወት አልነበረንም። ለዛ ነው ባሌ በጣም ዝምተኛ ስለሆነ ምንም ነገር አጥፍቼ ብሆን አይቶ ዝም ይላል። ስለዚህ የበላይነት ይሰማኝ ጀመረ። ጓደኞቼም ጀግና እንደሆንኩ በድሮ ጊዜ አንድ በጣም ጠንካራ እንጨት ቆራጭ በአንድ እንጨት ነጋዴ ዘንድ ሥራ ጠይቆ አገኘ። ደሞዙ በጣም ጥሩ ነበር። የሥራውም ሁኔታ እንዲሁ ምቹ ነበር። በእነዚህ ምክንያቶች እንጨት ቆራጩ የቻለውን ሁሉ ለማድረግ ቆርጦ ተነሳ። አለቃው መጥረቢያ ሰጥቶት ሊሰራበት የሚገባውን